ኤአይ ምንድን ነው? ኤአይ በራሱ ነው የሚመራው ወይስ በሰው ቁጥጥር? ኤአይን ማን ነው የሚቆጣጠረው? ማንስ ጀመረው? የእነዚህ ሁሉ ጥያቄዎች መልስ እጅግ በጣም አስገራሚ ነው። እስከ መጨረሻው አብራችሁኝ ነው። ሰላም የቴክኖሎጂ ወዳጆች፣ ዛሬ በዓለማችን ላይ ትልቁን አብዮት እየፈጠረ ስላለው ስለ አርቲፊሻል ኢንተለጀንስ ወይም ኤአይ በጥልቀት እንነጋገራለን። ኤአይ ምንድነው? እንዴትስ ነው የሚሰራው? የሚለውን ዛሬ እያንዳንዱን ዝርዝር መረጃ አብረን እናያለን ማለት ነው። ኤአይ ምንድነው ለሚለው ጥያቄ መልስ የሚሆነው ኤአይ አርቲፊሻል ኢንተለጀንስ ወይም ኮምፒውተሮችና ማሽኖች የሰው ልጅ የማሰብ ችሎታን በመምሰል እንደ መማር፣ ችግር መፍታት፣ ውሳኔ መስጠትና ቋንቋዎችን መረዳት የመሳሰሉትን ተግባራት እንዲያከናውኑ የሚያስችል ትልቅ የቴክኖሎጂ ዘርፍ ነው። በቀላል አነጋገር ማሽኖች ልክ እንደኛ እንደ ሰዎች እንዲያስቡና እንዲሰሩ ማስተማር ማለት ነው። ኤአይ ዝም ብሎ ፕሮግራም ሳይሆን ራሱን እያሻሻለ የሚሄድ ትልቅ ጥበብ ነው። የኤአይ ዋና መስኮች የምንላቸው የመጀመሪያው ማሽን ለርኒንግ ነው። ማሽኖች ከመረጃ ተነስተው በራሳቸው እንዲያስተምሩ ማድረግ ማለት ነው። ሁለተኛው ደግሞ ዲፕ ለርኒንግ ነው። የሰውን አንጎል የነርቭ ስርዓት በመምሰል እጅግ ውስብስብ መረጃዎችን መተንተን የሚያስችል። ሶስተኛው የተፈጥሮ ቋንቋ ሂደት የምንለው ኮምፒውተሮች የሰውን ንግግርና ጽሁፍ እንዲረዱ ማድረግ ማለት ነው። አራተኛው ኮምፒውተር ቪዥን፣ ማሽኖች በካሜራ የሚያዩትን ነገር ለይተው እንዲያውቁት ማድረግ እና አሁን ለምሳሌ እነዚህ ምሳሌዎች ብናይ የድምጽ ረዳቶች ቮይስ አሲስታንት በስልኮቻችን ላይ ያሉ እንደ ሲሪ ወይም አሌክሳ ያሉ የድምጽ ረዳቶች የምንናገረውን ተረድተው ጥያቄዎቻችንን ይመልሳሉ ወይም ትዕዛዞቻችንን ይፈጽማሉ። ለምሳሌ ዛሬ አየር ሁኔታው እንዴት ነው ብለን ስንጠይቅ ኤአይ ድምጻችንን ወደ ዲጂታል ዳታ ቀይሮ ትርጉሙን ከተረዳ በኋላ የሚፈልገው መረጃ ይሰጠናል። ሁለተኛው የምክር ስርዓቶች ወይም ሪኮመንዴሽን ሲስተም የምንላቸው ናቸው። እንደ ኔትፍሊክስ ወይም ዩቲዩብ የምንወዳቸውን ፊልሞች ወይም ቪዲዮዎች እንዴት እንደሚያውቁ አስባችሁ ታውቃላችሁ? ይህ የሚሆነው ኤአይ ቀደም ብለን የተመለከትናቸው ነገሮች በሙሉ በመተንተንና ከሌሎች ተመሳሳይ ምርጫ ካላቸው ሰዎች ጋር በማነጻጸር ለኛ የሚመከሩ ነገሮችን ስለሚጠቁመን ነው። በአጠቃላይ ያንተ ምርጫ ጠንቅቆ ያውቃል ማለት ነው። እና ሶስተኛው ምሳሌ ደግሞ ራሳቸውን የሚያሽከረክሩ መኪኖች ወይም ሰልፍ ድራይቪንግ ካርስ የምንላቸው። እነዚህ መኪኖች በዙሪያቸው ያለውን መንገድ ሌሎች መኪኖችና እግረኞችን በካሜራ ሴንሰሮቻቸው አማካኝነት ተረድተው ያለ ሰው ጣልቃ ገብነት መንዳት ይችላሉ። መኪናው በሰከንድ ውስጥ በሺዎች የሚቆጠር መረጃዎችን በማስላት መቼ መቆም እንዳለበትና መቼ መታጠፍ እንዳለበት ይወስናል። ይህ የኤአይ ትልቅ ምሳሌ ነው። ሌላኛውና በጣም የብዙ ሰው ጥያቄ የሆነው ኤአይን ማን ነው የሚቆጣጠረው የሚለው ጥያቄ ነው። ኤአይን የሚቆጣጠረው አንድ አካል ብቻ አይደለም። በእውነት ለመናገር ይልቁንም ቁጥጥርና ልማት በተለያዩ አካላት መካከል የተከፋፈለ ነው። የመጀመሪያዎቹ ተቆጣጣሪዎች የምንላቸው ትላልቅ የቴክኖሎጂ ኩባንያዎች እንደነ ጉግል፣ ማይክሮሶፍት እና አማዞን፣ ሜታ ያሉ ኩባንያዎች በኤአይ ምርምርና ልማት ግንባር ቀደም ናቸው። እነዚህ ኩባንያዎች በቢሊዮኖች የሚቆጠር ገንዘብ በማፍሰስ አዳዲስ የኤአይ ቴክኖሎጂዎችን ይፈጥራሉ። ለምሳሌ ጉግል የጂሚኒ ኤአይ ሞዴልን ሲያዘጋጅ፣ ማይክሮሶፍት ደግሞ ኦፕን ኤአይ ላይ ኢንቨስት ያደርጋል። ሌሎቹ ተቆጣጣሪዎች ደግሞ መንግስታትና የዓለም አቀፍ ድርጅቶች ናቸው። መንግስታት የኤአይ አጠቃቀምን ለመቆጣጠርና የስነ ምግባር መመሪያዎችን ለማውጣት ህጎችና ደንቦችን ያወጣሉ። ለምሳሌ የአውሮፓ ህብረት የኤአይ አጠቃቀምን የሚቆጣጠር የኤአይ አክት አውጥቷል። ይህ ህግ ስርዓቶችን ደህንነታቸው የተጠበቀና ግልጽና ለሰው ልጅ መብቶች ተገዢ እንዲሆኑ ያደርጋል። ሌሎቹ ተቆጣጣሪዎች ደግሞ የምርምር ተቋማትና ዩኒቨርሲቲዎች ናቸው። እንደ ስታንፎርድ እና ኤምአይቲ ያሉ ዩኒቨርሲቲዎች በኤአይ መሰረታዊ ምርምርና አዳዲስ ግኝቶች ላይ ትልቅ ሚና ይጫወታሉ። አዳዲስ የማሽን ለርኒንግ ስልት ቀመሮችን ያዘጋጃሉ ወይም የኤአይን የስነ ምግባር ገጽታዎች ያጠናሉ። ሌሎችና የመጨረሻዎቹ ተቆጣጣሪዎች የምንላቸው ደግሞ የሲቪል ማህበረሰብ ድርጅቶች ናቸው። እነዚህ አካላት የኤአይን ስነ ምግባራዊ፣ ማህበራዊና ህጋዊ አንድምታዎች በመመርመርና በመከራከር ለኃላፊነት የተሞላበት የኤአይ ልማት አስተዋጽኦ ያደርጋሉ። ለምሳሌ ኤአይ በስራ ገበያ ላይ ሊያስከትል የሚችለውን ተጽዕኖ ወይም በግላዊነት ላይ ያለውን ስጋት ያነሳሉ። ሌላውና በጣም የብዙ ሰው ጥያቄ የሆነው ደግሞ ኤአይ በራሱ ነው የሚመራው ወይስ በሰው ቁጥጥር ስር ነው የሚለው ነው። እውነት ለመናገር አብዛኛው የዛሬው የኤአይ ስርዓቶች በሰው ቁጥጥር ስር ናቸው። ምንም እንኳን አንዳንድ የኤአይ ስርዓቶች ያለ ቀጣይነት ያለው የሰው ልጅ ጣልቃ ገብነት ውሳኔዎች ማድረግ ቢችሉም አሁንም በሰዎች የተነደፉ የሰለጠኑና የተዋቀሩ ናቸው። ሙሉ በሙሉ ራሳቸውን ችለው የሚንቀሳቀሱ ኤአይ ስርዓቶች ወይም ጄኔራል ኤአይ ገና ለምሳሌ ያህል የፋብሪካ ሮቦቶች አንድ ምርት ለመገጣጠም በራሳቸው የሚሰሩ ቢመስሉም እነሱ የተነደፉትና ፕሮግራም የተደረጉት በሰዎች ነው። ሁለተኛው ምሳሌ የፍለጋ ፕሮግራም ወይም ሰርች ኢንጂንስ የምንላቸው እንደ ጉግል ያሉ ፕሮግራሞች በቢሊዮኖች የሚቆጠሩ ድረገጾች በራሳቸው ኢንዴክስ ቢደረጉም ስልተ ቀመሮቻቸው ወይም አልጎሪዝምስ የተፈጠሩት እና የሚሻሻሉት በሰዎች ነው። ሌላና የመጨረሻው ምሳሌ የህክምና ኤአይን ብናይ ኤአይ የህክምና ምስሎችን በመተንተን በሽታዎችን ለመለየት ቢረዳም የመጨረሻው ውሳኔና ህክምና የሚሰጠው በሰው ሐኪም ነው። የኤአይ ራስን በራስ የመስተዳደር ገደቦች አንደኛው የሰው ልጅ ኃላፊነት ነው።
የኤአይ ስርዓቶች ስህተት ሲሰሩ ወይም ጉዳት ሲያደርሱ ህጋዊ ኃላፊነት በሰው ልጅ ላይ ይወድቃል። ለምሳሌ ራስን የሚያሽከረክር መኪና አደጋ ቢያደርስ ኃላፊነቱ በመኪናው አምራች ወይም በሶፍትዌሩ ገንቢው ላይ ሊሆን ይችላል ማለት ነው። ሁለተኛው ደግሞ የሰው ልጅ ጣልቃ ገብነት። የኤአይ ስርዓቶች አሁንም የሰው ልጅ ክትትል፣ ማስተካከያና ማሻሻያ ያስፈልጋቸዋል። ሶስተኛው የስነ ምግባርና የደህንነት መመሪያዎች። የኤአይ ስርዓቶች በሰዎች በተቀመጡ የስነ ምግባርና የደህንነት መመሪያዎች ውስጥ እንዲሰሩ ተደርገው የተሰሩ ናቸው። መጨረሻው ጥያቄ የሚሆነው የኤአይ ታሪክ ወይም ኤአይ እንዴት ተጀመረ የሚለው ነው። የኤአይ ታሪክን አንድ ልጅ መራመድ እንደጀመረበት ጊዜ አድርገን ማሰብ እንችላለን። መጀመሪያ ላይ መራመድ ከባድ ቢሆንም ከጊዜ በኋላ እየተሻሻለና ውስብስብ እንቅስቃሴዎችን ማድረግ እንደሚችለው ሁሉ ኤአይም መጀመሪያ ላይ ቀላል ተግባራትን ብቻ ማከናወን የሚችል ቢሆንም በቴክኖሎጂ እድገት እየተሻሻለ መጥቷል። በ1950 ዓ.ም አላን ቱሪንግ የተባለው እንግሊዛዊ የሂሳብ ሊቅ ማሽኖች ማሰብ ይችላሉ የሚለውን ጥያቄ አንስተው ነበር። ይህ ጥያቄ የኤአይ መሰረት ሲሆን ማሽኖች እንደ ሰው ማሰብ ይችሉ እንደሆነ የሚፈትሽ የቱሪንግ ፈተና ወይም ቱሪንግ ቴስት የሚባል ዘዴን አስተዋውቀዋል። እንደ አውሮፓውያን አቆጣጠር በ1956 ዓ.ም ዘመናዊ የኤአይ መስክ የተመሰረተው በአሜሪካ በሚገኘው ዳርትማውዝ ኮሌጅ ላይ በተካሄደው ወርክሾፕ ነው። በዚህ ወርክሾፕ ላይ ጆን ማካርቲ የተባለው ሳይንቲስት አርቲፊሻል ኢንተለጀንስ የሚለውን ቃል ለመጀመሪያ ጊዜ ተጠቅመዋል። እንደ ማጠቃለያ የኤአይ ቴክኖሎጂ እየገፋ ሲሄድ የራስን በራስ ማስተዳደር ደረጃውም ሊጨምር ይችላል። ሆኖም የሰው ልጅ ቁጥጥርና ኃላፊነት ማዕቀፎች የኤአይን ደህንነት የተጠበቀና ስነ ምግባራዊ አጠቃቀም ለማረጋገጥ ወሳኝ ናቸው። ለወጣቶች አሁን ለኛ ወጣቶች የወደፊት ዓለም በኤአይ የታጀበ ነው። ይህን ቴክኖሎጂ በሚገባ መረዳት ለኛ ትልቅ እድል ነው። ስለ ኤአይ ያለን አስተያየት ምንድነው? ኮሜንት ላይ ያሳውቁኝ። ይመቻችሁ።